ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 6 ትረካችን ፓፒዮና ሌሎች እስረኞች በፈረንሳይ ግዛት ውስጥ በሚገኝ ወህኒ ቤት የመጨረሻ ቀናቸውን እያሳለፉ ነበር። በዕለቱ የተለያዩ ትዕይንቶች ተፈጸሙ። ፓፒዮም የተለያዩ ወዳጆችን አገኘ። በክፍል 7 የሚፈጠረውን አሁን እናቀርብላችኋለን። ፓፒዮ ክፍል 7 አሁን ይቀርብላችኋል። የ12 ሰዓት ደወል ሲሰማ አንዳንድ እስረኞች ቡና መጡልን። ከዚያም 4 ዘበኞች መጡ። አሁንም ሽጉጣቸውን በሻንጣቸው ላይ እንደገነደሩ ነጫጭ ለብሰዋል። የብረት ቅብ ያላቸው አንዝራሮቻቸው ያንጸባርቃሉ። ከነርሱ ውስጥ አንዱ በግራ ክንዱ ላይ የቪ ምልክት ያላቸው 3 የወርቅ ነጠብጣቦች ነበሩት። ይሁንና በትከሻው ላይ ግን ምንም ነገር የለውም። ተጓዦች ጣምራ የሆናችሁ ወደ መተላለፊያው ሂዱ። እያንዳንዳችሁ አንድ ጥቅል ታገኛላችሁ። ስማችሁ በላዩ ላይ ተጽፏል። አንሱና ከፊት ለፊታችሁ ይዛችሁ በኮሪደሩ ትይዩ ቁሙ። ይህንን ካደረግን በኋላ አውልቁ። ልብሶቻችሁን ሸክፉና ጃኬቶቻችሁ ውስጥ አስገብታችሁ በእጅጌዎቻቸው እሰሯቸው። ጥሩ። አንተ እዛ ማዶ ያለው ጥቅሎቹን አንሳና ወደ ክፍል ያስገባቸው። አሁን አዳዲሱን ልብሶቻችሁን ልበሱ። የውስጥ ሱሪያችሁን፣ ካናቴራችሁን፣ ባለጠባብ ሱሪያችሁን፣ ጫማውንም ካልሲውንም ሁሉንም አድርጉ። ይመስለኛል አሁን ሁሉም ሰው ተዘጋጅቷል። አዎ ጌታዬ፣ አዎ ጌታዬ። ጥሩ። ዝናብ ወይም ቅዝቃዜ የመጣ እንደሆነ ሹራቦቻችሁን ከጥቅሉ ውስጥ አውጥታችሁ ያዙ። ጥቅሎቻችሁን በግራ ትከሻችሁ ላይ ተሸከሟቸው። ከዛም በሁለት መስመር ተሰለፉና ተከተሉኝ። የጥብጣብ ምልክት ያለበት ሰውዬ ከፊት ለፊታችን፣ ከጎንና ጎን አንዳንድ ዘበኛ፣ አራተኛው ሰውዬ ከኋላ ተከትሎን ትንሿ የሰልፈኛ ቡድን ወደ ግቢ ውስጥ አመራች። 2 ሰዓት ሳይሞላ 800 እስረኞችን አሰልፈው ነበር። ከዚያም ከነርሱ ውስጥ እኔና ዴጋን አምልጦ የተያዙትን 3ቱን ማለትም ጃሎን፣ ሌጉቲኒንና ሳንቲኒን የምንገኝበት የ40 ሰዎች ቡድን ጠሩና ለይቶ አወጡን። በ10 ረድፍ ተሰልፈን ቆምን። በእያንዳንዱ ረድፍ አንዳንድ ዘበኛ ቆሞ ነበር። እግር ብረት የለም፣ ካቴናም የለም። ከፊት ለፊታችን 3 ያርድ ርቀት ላይ 10 ፖሊሶች ነበሩ። ጠመንጃ እንደወደሩ ከፊት ለፊታችን በመሆንና አንዱ ፖሊስ ሌላውን በቀበቶ እየሳበ በመምራት መንገዳቸውን የቀጠሉት በዋልዮሽ እርምጃ ነበር። የአምባው ግዙፍ መዝጊያ ተከፈቱና ሰልፉ በዝግታ ወደፊት ይጓዝ ጀመር። ከግቢው እንደወጣን ከኮንቬዩ ጎን በመሆን እስከሚቀጥለው መዳረሻችን ለማጀብ አውቶማቲክ ጠመንጃ የወደሩ ፖሊሶች ተጨመሩ። እግረ መንገዳቸውን በእኛ ጉዞ ተደንቀው የተሰበሰቡትን ሰዎች ወደ ኋላ እያፈገፈጉ ዞር አደረጓቸው። ግማሽ ጉዞ እንደሄድን አንድ ለስላሳ ፉጨት ሰማው። ኒናታኒ አንቷን ዲ የተባለ አንድ የቅርብ ጓደኛዬ በአንድ ህንፃ መስኮት ብቅ ብሎ አየሁት። የዴጋ ሚስት ፓውላና ጓደኛዋ አንቷን ጀላቲ በህንፃው በሌላው መስኮት በኩል ብቅ ብለው ነበር። ዴጋም አይቷቸዋል። በመስኮቱ ላይ አይናችንን እንደተከልን እስከ መጨረሻው ድረስ በመራመድ አሳለፍናቸው። ከዚያ ወዲያ ሚስቴንም ሆነ የማርሴን ወደብ በቦምብ ስትደበደብ የሞተውን ወዳጄን አንቷንን አይቻቸው አላውቅም።
ማንም ሰው አይናገርም። ጸጥታው ሙሉ በሙሉ ነበር። ይህን አሳዛኝ ወቅት ሕዝቡ፣ እስረኞቹም ሆነ ዘበኞቹ፣ ፖሊሶቹም ጭምር ቢሆን በአግራሞት ይመለከቱ ነበር። እነዚህ 800 ሰዎች ከተላመዱት ኑሮ ለመጨረሻ ጊዜ ተለይቶ መሄዳቸው ማንኛውንም ሰው ቢሆን ተረድቶታል። ወደ መርከቡ ተሳፍረን የመጀመሪያዎቹ 40 ሰዎች በመርከቡ ምድር ቤት ዙሪያ በብረት ምሰሶ ከተከበበው ወጥመድ ውስጥ ተወስደን ታሰርን። የክፍል ቁጥር በልዩ ደረጃ የሚገኙ 40 ሰዎች፣ ጥብቅ ቁጥጥር የሚል አንድ ጽሑፍ ተሰቅሏል። ለእያንዳንዳችን ተንጠልጣይ አልጋ ታደለን። ለእርሱም መስቂያ የሚሆን ቀለበቶች በብዛት ተንጠልጥለዋል። አንድ ሰው ድንገት ጎንተል አደረገኝ። ጃሎ ነበር። በዚህ ሁኔታ ውስጥ ከ10 ዓመት በፊት ተጉዞ ስለነበረ ገመዶቹን ያውቃቸዋል። ፈጠን በል ወደዚህ ና ፓፒዮ። ጓዝን ተንጠልጣይ አልጋ ላይ ከምትዘረጋበት ጋንች ጋር አብረው አስቀምጥ። ከሁለቱ መካፈቻዎች አቅራቢያ ይልቅ እዚህ ብንሆን ይሻላል። አሁን ተዘግተዋል። ወደ ባህሩ ስንዘልቅ ግን ይከፈታሉ። ከማንኛውም ቦታ ይልቅ እዚህ ጋር የተሻለ ቀዝቃዛ አየር እናገኛለን አለኝ። ከዴጋ ጋር አስተዋወቅኩት። በመብራት ላይ እንዳለን ከመካከላችን አንድ ሰው ጣልቃ ገባ። ጃሎ ሰውየውን ለመምታት ክንዱን መከተ። ወደ ቀኝ ግዛት አሰቃቂ ወይን ቤት በነፍስ ለመድረስ ከፈለግ ከዚህ ወደዛ ራቅ ብትል ይሻላል። ገባ አይደለ? አዎ አለ ያ ሰው። ለምን እንደሆነ አውቃል? አዎ። እሺ በል ጥፋ ከዚህ ጋር ብሎ ሰውየውን ገለል አደረገ። በዚህ የኃይል ትዕይንት ዴጋ ተደስቶ ነበር። ከናንተ ከሁለታችሁ ጋር እንቅልፍ መተኛት ትችላለሁ አለ። ከኛ ጋር በመሆን በባህሩ ትይዩ መስኮት በተከፈተ አንድ ቪላ ቤት ውስጥ ከመኖር የተሻለ ሰላም አለ ወዳጄ ዴጋ። 18 ቀናት በወሰደው ጉዞ ውስጥ ቁም ነገር ተብሎ የሚገለጽ አንድ ድርጊት ብቻ ነበር። አንድ ሌሊት አጥንት የሚሰብር ኡኡታ ባነነን። በትከሻው መካከል ጩቤ የሰመጠበት አንድ ሰው ሞቶ ተገኘ። ያ የሚያስፈራው መሳሪያ ርዝመት ከ8 ኢንች የበለጠ ስለነበረ ተንጠልጣይ አልጋውን ዘልቆ ነበር። በድንገት 25 ወይም 30 ዘበኞች ጠመንጆቻቸውን ወደኛ ደገኑ። ሁላችሁም ልብሳችሁን አውልቁ! በፍጥነት አውልቁ! ፍጥነት ይኑራችሁ! ብለው ጮሁብን። ሁላችንም አወለቅን። የምንፈተሽ መሆኑን ገምቻለሁ። ጩቤን በቀኝ እጄ ባዶ እግሬ ስር ረገጥኩትና ከክብደቴ ወደ ግራዬ አጋደልኩ። ስለቱ ወደ ውስጥ ይቆርጠኛል። ነገር ግን መሳሪያዋን በሚገባ ደብቄያት ነበር። 4 ዘበኞች ወደ ወጥመዱ ክፍል ገቡና ልብሶቻችንንና ጫማዎቻችንን ይበረብሩ ጀመር። ከመግባታቸው በፊት መሳሪያዎቻቸውን ከውጭ በኩል ትተው የወጥመዱን መዝጊያ ከኋላቸው ሸጎሩት። ይሁንና ከወጥመዱ ክፍል ውጪ የቀሩት ዘበኞች ጠመንጆቻቸውን በእኛ ላይ ወድረዋል። በመጀመሪያ እንቀሳቀሳለሁ የሚለው ማንኛውም እስረኛ ቢሆን ሟች ነው አለ ዋና አዛዡ። የፍተሻው ውጤት 3 ጩቤዎች፣ 2 የተሳሉ ሚስማሮችና 1 የቆርኪ መክፈቻ፣ 1 የገንዘብ መደበቂያ ቱቦ አስገኘ። 6 ሰዎች እንደዚያ ራቁታቸውን እንዳሉ ወደ መርከቡ ወለል ተጠሩ። የኮንቬዩ መሪ አዛዥ ባሮ ከ2 ዶክተሮችና የመርከቡን ካፒቴን ጋር ደረሰ። ዘበኞቹ ከወጥመዱ እንደወጡ ሁሉም ሰው ሌላ ትዕዛዝ ሳይጠብቅ ልብሱን እንደገና ለበሰ። እኔም ጩቤን አዳንኩ። ዘበኞቹ ከመርከቡ ወለል አፈገፈጉ። አዛዡ ባሮ
ከመካከል ሌሎቹ ከደረጃው አጠገብ ነበሩ። ከነርሱ ትይዩ በቀጥታ መስመር ራቁታቸውን የሆኑ 6 ሰዎች በተጠንቀቅ ቆመዋል። ሲፈትሽ የነበረ አንድ ዘበኛ የዚህ ዕቃ ባለቤት እርሱ ነው አለ። ትክክል ነው፣ የራሴ ነው። መልካም አለና አዛዡ ባሮ በማከታተል በሞተሩ ክፍል ውስጥ እንደሆነ ጉዞውን ይፈጽማል አለ። የመሳሪያዎቹ ባለቤቶች የሚስማሮቹ፣ የቆርኪ መክፈቻውና የጭቢዎቹ ታወቁና እያንዳንዳቸው ባለቤትነታቸውን አመኑ። ስለሆነም ራቁታቸውን እንደሆኑ በዘበኞቹ ታጅበው በደረጃው ወደ ላይ ወጡ። 2 ነገሮች ቀሩ። አንድ ጩቤና ከወርቅ የተሰራች የገንዘብ መደበቂያ ቱቦ። ግን ከወለሉ መሃል የቆመው አንድ ሰው ብቻ ነበር። እድሜው በግምት 24 ዓመት የሚሆን፣ ሰውነቱ በሚገባ የተገነባ፣ ቁመቱ 6 ጫማ የሆነና ሰማያዊ አይኖችና የስፖርተኛ አካል ያለው አንድ ወጣት ነበር። ይህ ቱቦ ያንተ ነው አይደል? አለ አዛዡ ባሮ ከወርቅ ወደ ተሰራችው የገንዘብ መደበቂያ ቱቦ እያመለከተ። አው የራሴ ነው። በውስጧ ምን ያህል አለባት? ሲል አዛዡ ባሮ ከወለሉ ላይ እያነሳ ጠየቀው። 300 የእንግሊዝ ፓውንድ፣ 200 ዶላር እና 2 ባለ 5 ካራት አልማዞች አሉባት። ደህና፣ እስኪ እንመልከተው። ከፈታት። እኛ ምንም ነገር አላየንም፣ ግን ትክክል ነው። ማን ነው ስምህ? ሲል ሰማ ነው። ሳልቫዲያኖ ሮሚዮ። ጣሊያናዊ ነህ? አዎ ጌታዬ። ለገንዘብ መደበቂያው የወርቅ ቱቦ አትቀጣም፣ ለያዝከው ጩቤ ግን ትቀጣለህ። ይቅርታ አድርግልኝ ጌታዬ፣ ጩቤው ግን የኔ አይደለም። እንደዛ ትመልስልኝ። ስማ፣ ያገኘሁት በጫማ ውስጥ ነው አለ ዘበኛው። አው ደግሞዋለሁ፣ ግን ጩቤው የኔ አይደለም። ታዲያ እኔ ውሸታም ነኝ? እኔ ውሸታም እያልከኝ ነው? አይ አልወጣኝም፣ ተሳስተሃል። መልካም። ታዲያ የማን ጩቤ ነው? የኔ አይደለም። የማውቀው ይህንኑ ብቻ ነው። የተጣደ ድስት ውስጥ መቀቀል ካልፈለግ የጩቤውን ባለቤት ማን እንደሆነ ንገረን። አላውቅም አልኩት እኮ ጌታዬ። ልታሸፍብኝ አትሞክር። በጫማ ውስጥ አንድ ጩቤ አግኝተን ባለቤቱ ማን እንደሆነ አታውቅም? ሞኝ ነው ብለን የምታስበን ወይስ ያንተ ነው? ያስቀመጠው ማን እንደሆነ ትናገራለህ፣ አለበለዚያ ግን ትቀጣለህ። የኔ አይደለም ጌታዬ። የማን እንደሆነ ለመናገር ደግሞ የኔ ጉዳይ አይደለም። እየዋሸውክ ደግሞ አይደለም። ከእንደናንተ አይነት ጥርቅ ምርቂ ሰዎች መካከል መሰልኩ እንዴ? በል ዘበኛ በካቴና ሰረው። ለዚህ ብልግና ዋጋን ታገኛለህ አለ የፖሊሶቹ አዛዥ ባሮ። ሁለቱ መኮንኖች ቃላት ተለዋወጡ። የመርከቡ ካፒቴን ለአንድ የበታች መኮንን አንድ ትዕዛዝ ሰጠና ከዚያ ሄደ። ከትንሽ ደቂቃዎች በኋላ የጨው ውሃ የተሞላበት አንድ የእንጨት ባልዲና ውፍረቱ ክንድ የሚያክል ገመድ የያዘ አንድ ግዙፍ መርከበኛ ብቅ አለ። ሮሚዮ እስከ መጨረሻው ድረስ በማጎንበስ ተንበርክኮ ታስሯል። መርከበኛው ገመዱን ባልዲ ውስጥ ነከረና ያለ የሌለ ኃይሉን በመጠቀም ምስኪኑ ሰው ላይ ከመቀመጫው እስከ ጀርባው ድረስ ዝግ እያለ አግድም ይገርፈው ጀመር። ከከንፈሩ አንድም ድምፅ አይወጣም። ነገር ግን ደሙ በመቀመጫው በኩል መውረድ ጀመረ። እንደ መቃብር ቦታ
ረጭ ባለው ጸጥታ ውስጥ አንዲት የተቃውሞ ጩኸት ከኛ ክፍል በኩል እናንተ ውሾች ስትል አስተጋባች። እኛም ለሰበብ እንዲመቸን የፈለግነው ይህንኑ ስለነበረ ነፍሰ ገዳዮች ልጆች፣ ብስብሶች፣ እናንተ ውሾች። እነርሱ ዛቻቸውን በጨመሩ መጠን እኛም ጩኸታችንን ጨመርን። ከዚያም አዛዡ ድንገት እንደዚህ ስል ጮኸ፣ የሞተሩን እንፋሎት ልቀቁባቸው። ሽክርክሪቶቹ ተከፈቱና የእንፋሎቱ ግፊት እየፈነዳ በደረቶቻችን ላይ ሲያርፍ ኃይሉ በወለል ላይ ይወረውረን ጀመር። ተሸበርን። የተቀቀሉ ሰዎች መጮህ አልቻሉም። የቆየው ከ1 ደቂቃ ያነሰ ነበር። ነገር ግን ሁሉም ሰው ድንጋጤ ውስጥ ቀረ። እናንተ ችግር ፈጣሪዎች የሚገባችሁን እንዳገኛችሁ ተስፋ አለኝ። ምንም ነገር ይሁን እንፋሎቱን እንከፍተዋለን። ግልጽ ነው። ተነሱ፣ አሁን ተነሱ አለ ባሮ። ከባድ ቃጠሎ የደረሰባቸው 3 ሰዎች ወደ ሕክምና ክፍል ተወሰዱ። ሲገርፉት የነበረውም ልጅ ወደኛ ክፍል መለሱት። ከ6 ዓመታት በኋላ ከኔ ጋር በማምለጥ እንዳለ ለመሞት በቃ። በ18 ቀን ውስጥ ስለ ቀኝ ግዛት አሰቃቂ ወህኒ ቤት መረጃዎችን ለመቅሰም ሰፊ ጊዜ አግኝተን ነበር። ጃሎ ከተነበየው ምንም ነገር የተለወጠ አልነበረም። እንዲያውም በተሻለ ሁኔታ ነገሮችን አብራርቶልናል። ለምሳሌ ከባህር በግምት 75 ማይል ርቀት ላይ ማሮኒ ከተባለ አንድ ወንዝ ቅዱስ ላውሬን ደማሪዮን የተባለ መንደር እንደሚገኝ ገልጾልናል። ጠባይ ማረሚያው የሚገኘው እዚህ መንደር ውስጥ ነው። የቅኝ ግዛት አሰቃቂ ወህኒ ቤቶች ዋና መስሪያ ቤት ነው። በየደረጃችን የሚከፋፍሉን ከዚያ ቦታ ነው። ልማደኞች እስረኞች በቀጥታ የሚሄዱት ከዚያ 95 ማይል ርቀው የሚገኝ ቅዱስ ዮሐንስ ከተባለ ጠባይ ማረሚያ ነው። የቀሩት በ3 ቡድን ይከፈላሉ። በጣም አደገኛ የሆኑት ወዲያውኑ እንደደረሰን ይጣራሉ። ወደ ዴሳሊዮ ደሴቶች እስኪዛወሩ ድረስ ስነ ስርዓት ክፍል ውስጥ ተቀምጠው ይጠባበቃሉ። የቅጣታቸውን ዘመን እስኪጨርሱ ድረስ የሚታሰሩት ከዚያ ነው። ደሴቶቹ ከቅዱስ ላውሬን 300 ማይል ከካዬን ደግሞ 60 ማይል ርቀት ላይ ናቸው። እስረኞቹ በብዛት ወደ ዳብሊዮስ ደሴት አይሄዱም። እዚያ የሚሄዱት የፖለቲካ እስረኞች ናቸው። ሁለተኛው የአደገኛ እስረኞች ቡድን የአትክልት ቦታዎችና የእርሻ ስፍራዎች ላይ ለመመደብ በቅዱስ ላውሬን ይቆያሉ። አስፈላጊ ከሆነ በጣም መጥፎ ወደ ሆኑት ፎሬስቴለር፣ ቫርቪን፣ ካስኬድ፣ ኬሪክሩዚና ወይም ደግሞ የሞት ካምፕ የተባሉ ወደሚጠሩ ሰፈሮች ይላካሉ። ከዚያም የተለመዱ ክፍልፋሎች አሉ። የሚያገለግሉት በአስተዳደር ውስጥ ሲሆኑ በኩሽና ቤቶችና መንደሩን ወይም ካምፑን በማጽዳት ወይም እንደ አናጢነት፣ ቀለም ቀቢነት፣ ብረታ ብረት ሰራተኞችን፣ የኤሌክትሪክ ሰራተኝነት፣ ልብስ ሰፊነት፣ ልብስ አጣቢነት የመሳሰሉ ስራዎችን ያሰራሉ። ለማንኛውም እውነቱ የሚታወቀው እዛ በምንደርስበት ሰዓት ነው። ከጠራችሁና ወደ አንድ ክፍል ከወሰዳችሁ ወደ ደሴቶቹ ሄዳችሁ ልትታሰሩ ነው ማለት ነው። ይህ ከሆነ ለማምለጥ ያላችሁ ምኞት ሙሉ በሙሉ እርግፍ አድርጋችሁ መተው ይኖርባችኋል። ከዚህ ለመዳን ብቸኛው መንገድ በፍጥነት ጉልበትን ወይም ሆድን ወቅተህ ስትቆስል ከዚያም ወደ ሆስፒታል ይልኩሃል። ከዚያ ማምለጥ ትችላለህ። ግን የፈለገው ነገር ቢኖር ወደ ደሴቶቹ እንዳትሄዱ። ሌላው ተስፋ ደግሞ ወደ ደሴቱ የሚጓዙት በጀልባ ነው። በሕክምና ክፍል ለሚሰራ አንድ የወህኒ ቤት ጤና ረዳት ገንዘብ ትሰጥና አንድ ተርፔንታይን መርፌ ይወጋል። ወይም በሽንት የተነከረ የፀጉር ዘለላ ከቆዳ ውስጥ እንዲተክልልና አካላት በቁስል እንዲነፈርቅ ማስደረግ አለብህ። ያስኬዱት የአንድ የእንጨት መሰንጠቂያ ሞተር ቤት ውስጥ መስራት ትችላለህ። እግረ መንገድን ለስራ በምትመላለስበት ወቅት መንደር ውስጥ ነፃ ወጥተው ከሚኖሩ እስረኞች ወይም ቻይናውያን ጋር ለመገናኘት እድሉ ይኖርሃል። ስለሆነም የምታመልጥበት ዘዴ ለማመቻቸት ዝግጅት ሊጀምሩልህ ይችላሉ።
በመንደሩ አካባቢ ከሚገኙ ካምፖች እንዳትጠጋ። እዚያ ማንኛውም ሰው ቶሎ ነው የሚሞተው። ማንም ሰው 3 ወር የማይቆይባቸው ካምፖች ናቸው። በቀን ሩብ ሄክታር ስፋት ያለውን እንጨት ጫካ በመካከሉ ያስቆርጡሃል። በመላው ጉዟችን ጃሎ እነዚህን የመሳሰሉ ውድ መረጃዎችን ሲያስኮመክመን ቆየ። ራሱም ተዘጋጅቶ ነበር። ተይዞ የተመለሰ አምላጭ እንደመሆኑ መጠን በቀጥታ ወደ ጨለማው ግንብ እንደሚሄድ አውቆታል። እንደዚሁም በጣም ትንሽ ሆና ኃይለኛ ስለት ያላትን ከማነሷን ብዛት በገንዘብ መደበቂያ ቱቦ ውስጥ ያስቀምጣት አንዲት ሴንጢ ነበረችው። እንደወረድን ጉልበቱን ለመቁረጥ አቅዷል። ከዚያም ጀልባውን በመልቀቅ ላይ እንዳለ በሰው ሁሉ ፊት ከመሸጋገሪያ ድልድዩ በቀጥታ ወደ ሆስፒታል እንደሚወስዱት ተስፋ አድርጓል። እንዳሰበውም እንዳለውም ሆነለት። ፓፒዮ ክፍል 7 እንዳደመጣችሁት ተጠናቋል። በክፍል 8 የሚፈጠረውን ለማድመጥ ይሄንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ኮሜንት በመጻፍ ላይክ ያድርጉ። ፓፒዮ ክፍል 7 እንዲህ ተጠናቋል።